ሰላም ውድ ተመልካቾቻችን እንኳን ወደ መጀመሪያው የዩቲዩብ ዝግጅታችን በሰላም መጣችሁ። ይህች ሀገር ከሚሰጣት ስም ባሻገር ትልቅ ታሪክ ያላት የፋርስ፣ የኢንካ፣ የፐርሺያ ስልጣኔዎች መናገሻ ከጥንታዊቷ ቴህራን እስከ ኢስፋሃን መስጂዶች፣ ከሩሚ እስከ ሐፊዝ ቅኒና ግጥሞች፣ ከትንሽ ነዳጅ አምራችነት እስከ ኒውክሌር ቦምብ አስደማሚ ተፈጥሮ ድንቅ መስህቦች ለጎብኚዎቿ ከምታሳየው በላይ ሀብት ያላት ትልቅ ሀገር ኢራን። በዓለም ካርታ ላይ ስሟ በዜና ከሚዘወተረው ግን እውነተኛ ማንነቷን ብዙም ካልተረዳነው ሀገር ወደ ጥንታዊቷ ምድረ ፋርስ ጉዞ እናደርጋለን። ይህች ሀገር በሺዎች የሚቆጠሩ ዓመታትን ያስቆጠረ ታሪክ፣ አስደማሚ ባህል እና አስገራሚ ተፈጥሮ አላት። የኢራን ታሪክ ከስልጣኔ መባቻ ጋር የተያያዘ ነው። አስቡት፣ በአንድ ወቅት የዓለማችን ታላቁን ግዛት የፋርስን ኤምፓየር እንደ ቂሮስ ታላቁ ያሉ መሪዎች ለመጀመሪያ ጊዜ ስለ ሰው ልጅ መብት በማወጅ የሚታወቁ ይህችን ምድር መርተዋል። የፐርሲፖሊስ አስደናቂ ፍርስራሾች ዛሬም ድረስ የዚያን ዘመን ታላቅነትና ኃያልነት ይመሰክራሉ። ይህች ምድር የስልጣኔ የፈጠራና የአስተዳደር ማዕከል ነበረች። ኢራን ማለት ታሪክ ብቻ አይደለም፣ ሕያውና አስደማሚ ባህል ነው። በዓለም አቀፍ ደረጃ የታወቁት የፋርስ ምንጣፎች እያንዳንዷ ክር የራሷን ታሪክ የምትናገር ልብን የሚነኩ ድንበር ተሻጋሪ የሆኑ የሩሚና የሐፊዝ ግጥሞች፣ ዓይንን የሚማርኩ በሰማያዊ ጥበብ ያጌጡ እንደ ኢስፋሃን ያሉ ከተሞች፣ መስጂዶች፣ የጸደይን መምጣት የሚያበስረውን በደስታ የሚከበረው የናውሩዝ በዓል፣ ይህን ሁሉ የኢራን ባህል ጥልቀትና ውበት ማሳያ ነው። ዛሬ ኢራን ከ80 ሚሊዮን በላይ ሕዝብ ያላት ውስብስብና በብዙ መልኩ የምትታይ ሀገር ናት። ዋና ከተማዋ ቴህራን የዘመናዊነትና የባህል ማዕከል ሆና ታገለግላለች። ከተፈጥሮ አንጻርም ከአናታቸው ላይ በረዶ የማይለየው ተራሮች አንስቶ እስከ ሰፊ በረሃ ምድሮችና ውብ የባህር ዳርቻዎች ድረስ አስገራሚ መሬት አቀማመጥ ልዩነት አላት። የራሷ የሆነ የፖለቲካ ስርዓት ያላት ሲሆን ሕዝቦቿ በትምህርት እና በቴክኖሎጂ እየገፉ ይገኛሉ። ከፖለቲካው ዜናው ባሻገር የኢራን ሕዝብ በብዙ ነገር ይታወቃል። ኢራናውያን በአስደናቂ እንግዳ ተቀባይነታቸው ይታወቃሉ። ታሩፍ የሚባል ልዩ የእንግዳ አቀባበል ባህል አላቸው። ችግርን በመቋቋም ጥንካሬያቸውን፣ ለባህላቸው ያላቸውን እምነትና ኩራት እውቀትን በመሻት የሚታወቁ ናቸው። በተለይ ወጣቱ ትውልድ የሀገሪቱን የወደፊት ዕጣ ፈንታ በመቅረጽ ላይ ትልቅ ሚና እየተጫወተ ነው። እንግዲህ ኢራን በጥንታዊ ታሪኳ፣ በበለጸገ ባህሏ፣ በአስገራሚ ተፈጥሮና በእንግዳ ተቀባይነት ባህሏ የምትታወቅ ብዙ ገጽታ ያላት ሀገር ናት። ዛሬ ያየነው ትንሽ ጭላንጭል ብቻ ነው። ከዚች ሀገር ጋር መተዋወቃችንን ይቀጥላል። ይህ ጉዞ ከወደዳችሁት ላይክ በማድረግ አበረታቱን። አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ለወደፊት ዝግጅቶቻችን ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን።